የመጀመሪያው እንዳትለወጥ ያደረገ አቁሙ ያስቀረ ትልቁ ጠላት ስንፍና ነው። ለነገ ብለህ ያሳደርከው ማድረግ ያለብህ ያላደረከው መስራት ያለብህ ያልሰራኸው ስራ በሙሉ ባለህበት ቆመህ እንድትቀር ገቢ እንዳይነቃነቅ አድርጎሃል። ሰዎች ሁሌም አሸናፊ የሚሆኑት ስንፍናቸውን ታግለው ሲያሸንፉት ነው። አስበው እስኪ ሰራዋለው ያልከውን ስፖርት መስራት ብትጀምር፣ አስበው እጀምረዋለው ያልከውን ንባብ ወይ ደግሞ አዲስ ኮርስ፣ አዲስ የቋንቋ ልምምድ ወይ ደግሞ እጀምረዋለው በቅርቡ ያልከውን ቢዝነስ ብትጀምረው፣ ትምህርቱን በደንብ አድርገህ ብታጠናው፣ ያሰብከውን ያለምከውን ያቀድከውን ሁሉ ብታደርግ፣ ለራስህ የገባኸውን ቃል ብትጠብቅ ምን አይነት ሰው እንደምትሆን አስበው። አንተን ማን ነው የሚያውቀው? የትኛውንም ህልምህን እኮ ታሳካዋለህ። ይሄንን ግን እንዳታደርግ ስንፍና እየጎተተ ነው። የአንተ ህይወት የሚቀየረው መንግስት ሲቀየር አይደለም፣ ስርዓት ሲለወጥ አይደለም፣ ሚስትህ፣ ጓደኞችህ፣ ቤተሰቦችህ፣ በዙሪያ ያሉ ሰዎች ጸባያቸው ሲስተካከል አይደለም። ስንፍና ከስልጣኑ ሲወርድ ነው። በስንፍና ምክንያት ስንት ነገር እንዳመለጠ አስበው። በነገራችን ላይ ራስን የምትቀይረው ለራስህ ብለህ ብቻ አይደለም። አንተን የሚፈልጉ አንተን የሚጠብቁ ቤተሰቦች አሉ። ሀገር ትጠብቅሃለች። ከሁሉ በላይ ደግሞ ወደዚህ ምድር ያመጣ ፈጣሪ ለትልቅ ዓላማ ነው። ታዲያ በስንፍና ምክንያት እንዴት ነው ከዛ የምትቀረው? ስንፍናህን ካልቀበርከው ሊቀብር ነው። እንዴት አድርጌ ላስተካክለው ካልከኝ፣ ሁልጊዜ ምቾት የሚነሳ የሚጎረብጥ ነገር ማድረግ ተለማመድ። ምን ማለት መሰለህ? ለምሳሌ አንተ ሁልጊዜ በሙቅ ውሃ መታጠብ ነው የምትወደው። እስኪ ነገ በጠዋት ተነስና በቀዝቃዛ ውሃ ታጠብ። የጤና ችግር የማያመጣብህ ከሆነ ማለት ነው። ወይ ደግሞ እሰራለሁ ብለህ ብዙ ጊዜ ቃል ገብተሃል ለራስህ። ስፖርት እሰራለሁ ብለህ እስኪ መሮጥ ጀምር፣ ወይ ቀለል ያለ ፑሽአፕ ቤት ውስጥ መስራት ጀምር። ማንበብ የማትወድ ከሆነ ራስህን አስጨንቀህ ቁጭ አድርገህ 5 ገጽ ለማንበብ እስኪ ሞክር። ይህንን በየቀኑ ደጋግመው። ስልክ ላይ በጣም የምታዘወትር ከሆነ፣ በጣም ቲቪ የምታይ ከሆነ እስኪ ከስልክ የጸዳ ከቲቪ የጸዳ ቀን አሳልፍ። እዛ ምትክ የሆነ ነገር አንብብ፣ የሆነ ነገር አጥና፣ የሆነ ፍሩትፉል የሆነ ውጤት የሚያመጣ ነገር ስራ። እዛ በኋላ ራስህን ማስጨነቅ ስትጀምር፣ ራስህን ከምቾት ማስወጣት ስትጀምር ዊል ፓወርህ ይጨምራል። የሆነ ነገር አስበህ አቅደህ የመፈጸም አቅምህ ይጨምራል።